ለማርያም። ቅዱሳን ሐዋርያት እመቤታችን ያለችበት ቦታ እንዲገለጥላቸው ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። 2 ሱባኤ ካደረጉ በኋላ የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላክ ጸሎታቸውን ሰምቶ ነሐሴ 15 ቀን የእመቤታችንን ሥጋ ሰጥቷቸው በክብር ገንዘው በጌቴሰማኒ ቀብረዋታል። ሆኖን ከልጆቻችን ጋር 16ቱን ቀን ሌሊት በሰዓታት ቀን በውዳሴ ማርያም ትርጉም 12 ሰዓት ላይ ቅዳሴ በመግባት 14 ቀን ሙሉ ያለማቋረጥ ቅዳሴ ማርያምን፣ 1 ቀን ቅዳሴ ሐዋርያትን፣ ዛሬ ደግሞ ቅዳሴ እግዚእን ቀድሰን ነው የምንወዳት እሷም አስራት ሆና የተሰጠች የድንግል ማርያምን በዓሏን፣ ትንሣኤዋን፣ ዕርገቷን አድርሶናል ደርሰናልና ይህንን ለዚህ ያበቃን አምላክ ክብር ምስጋና ለሱ ይሁን። እልል ይባል ነበር። ዛሬ የእናታችን የቅድስት ድንግል ማርያም ነሐሴ 16 በተለምዶ ኪዳነ ምሕረት ትላላ ይባላል። ኪዳነ ምሕረት የካቲት 16 ነው። ግን ዛሬ ሐዋርያት ፈልገዋት ያገኙበት፣ ጸልየው ያገኙበት፣ የዳሰሷት፣ ያዩት፣ ያገኟት ይሄውም ደግሞ እንደው በተራ ነገር ሳይሆን ጾመው ጸልየው ለምነው በፍቅር እንዴት ጌታ ሆይ ዮሐንስ አይቶ እንዴት ጌታ ሆይ እኛ ሳናይ እኛ ሳንመለከት ብሎ በፍጹም አባታዊ ፍቅር በሆነ ለእናታችን ለቅድስት ድንግል ማርያም ባላቸው ፍቅር የተነሳ ደግመው ጸልየው ደግመው ለምነው ደግመው ተማጽነው ድንግልን ያገኙባት። ከዛ በኋላ ግን እኛ የአባቶቻችን ልጆች ነን አይደለም? እየንተ አበውኪ ተወልዱ ለኪ ደቂቅ፣ በአባቶችሽ ፈንታ ልጆች ተወለዱልሽ ነውና ከ12ቱ ሐዋርያት በኋላ 318 ሊቃውንት፣ ከ318 ሊቃውንት በኋላ ሊቃውንት አባቶቻችን አድርሰውልን ልክ እነሱ እንዳገኟት እነሱ እንደተማጸኗት ካላገኘናት እኮ ነው ጥያቄያቸው። ዮሐንስ አይቶ እኛ ሳናይ፣ ዮሐንስ አግኝቶሽ እኛ ሳናገኝ፣ ዮሐንስ ዳሶሽ እኛ ሳንዳስስሽ፣ ዮሐንስ ተመልክቶትሽ የደም ግባትሽን ውበት አይቶ አንቺ እኮ መራይት ሙሽራይቱ ሆይ የተቆለፈች ጉድጓድ የተዘጋች በር ነሽ፣ ሕዝቅኤል አንቺ የምስራቅ ነሽ፣ አንቺ የምስራቅ በር ነሽ፣ በዛ በምስራቅ በር ማንም አይገባበትም፣ የሰማይ አምላክ ብቻ እሱ ገብቶበት ወጣበት ነው የተባለላትን ድንግልን እሱ አይተው ተመልክተው የእናትነትሽን ፍቅር የወዳጅነትሽን ጣዕም አጣጥሞ እኛ እንዴት ያንተን እናይ ሳናገኛት ብሎ ለምነው ያገኙበት ከአጽናፍ እስከ አጽናፍ ዓለም ከገጠር እስከ ከተማው ከሀገር እስከ ውጭ ያሉ በዚህ ሰዓት ሰዓሊ ለነ ቅድስት የማይላት ከመናፍቃንና ከእምነት ውጭ ካልሆኑ በስተቀር ይቺ የዚህች አማኝ ቤተክርስቲያን ሁሉ ሰዓሊ ለነ ቅድስት ሳይላት የሚሆን የለም። ወደ ገጽኪ ይትመሃለሉ ኩሎሙ አሕዛነ ምድር፣ አሕዛብ ነገሥታት በፊትሽ ይመላለሳሉ። ሰዓሊ ለነ ቅድስት ማርያም ሆይ ለምኝልን። ንግሥቲቱ በወርቅ ልብስ ተጎናጽፋ፣ ወርቅ ግምጃ ለብሳ፣ ወርቅ ተጫምጣ፣ ወርቅ ደርባ፣ ወርቅ ለብሳ አለችና ወይትመሃለሉ በፊትሽ ይመላለሳሉ ብሎ ነቢየ እግዚአብሔር ዳዊት ስለ ልጁ ስለ ማርያም ስለ እሱ ዘር ስለ ድንግል የተናገረውን ወትቀውም ንግሥት
ንግሥቲቱ በወርቅ ልብስ ተጎናጽፋ በግምጃ ሸብርቃ በልጇ ቀኝ ትቆማለች። በሰጣት ጸጋ አማልጅኝ ካልካት ታማልድሃለች፣ ለምኝልኝ ካልካት ትለምንልሃለች። አታማልድም ካልካት ግን አታማልድህም። ከወደድካት ግን ትወድሃለች፣ ከጠላት ግን አትጠላህም። በዓለም ሁሉ ያለ ሁሉ ቢለምናት ከጻፍ እስከ ጽናት አንቺን ለተማጸነ አላት ቃል ኪዳን ሲሰጣት። ዛሬ በስምሽ ላበላ ለተጠማ ያጠጣ ለታረዘ ያለበሰ እውነት እልሻለሁ፣ እምልልሻለሁ፣ ቃል እገባልሻለሁ መንግሥተ ሰማያትን ይወርሳል፣ ገሃነመ እሳትን አያይም። ይህ እግዚአብሔር ለእሷ የሰጠው ቃል ኪዳን ነው። ይህን ደግሞ ሲልላት በእኛ አማባል አሁን ቀረ እንጂ ስትበሉ ማንን ብላቸው የምትበሉት? ማን ብላቸው ነው የምትበላው? አይ አደ ማርያም እናቴ ትሙት ነው አይደል? አይደለም ወይ? ረሳሽ በዚህ ስትመጡ እናቴ አንድ ነገር ሲታል ቶሎ ብላ መፈታል። እማዬ ትሞት ማለት ነው፣ እናቴ ትሞት ማለት ነው። ኧረ በእናትህ ነው አይደለም ነው። ልክ እንደዛው ሁሉ ቃል ኪዳን ሲገባት እማዬን ብሎ ነው ማለት በቃ ተስካርሽን አይደል ስምሽን ለጠራ እኔ እምርልሻለሁ። በዚህ ደግሞ እኛ የምናምናት የምንወዳት ሰዎች የስናፍንጭ ቅንጣት ያህል ጥርጥር የለንም። ከሁሉ ትውልድ ያስተበጽሑኪ ለኪ ለማየትኪ ትውልድ ሁሉ ያመሰግንሻል። ምን እያለ ትውልድ ማ የትኛው ትውልድ? ምን አይነት ትውልድ? ከየት የመጣ ትውልድ? ትውልድ ሲባል ሶስት አይነት ትውልድ አለ፣ ሁለት አይነት ትውልድ አለ። ከእግዚአብሔር የመጣ ትውልድና ከዲያብሎስ የመጣ ትውልድ። ከእግዚአብሔር የመጣ ትውልድ ልክ እንደ ኤልሳቤጥ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? አይገባኝም፣ አይሆንልኝም። የጌታዬ እናት በማኅፀን ውስጥ ያለ ሕፃን ዮሐንስ ድምፅሽን ሲሰማ ሰገደ፣ ዘለለ እንዳለ ሁሉ እመቤታችን ከእግዚአብሔር የተገኘ ትውልድ ምን ይላታል? ሰአሊ ለነ ቅድስት። እስቲ በሉ ሰአሊ ለነ ቅድስት። ቅድስት ሆይ ለምኝልን። ከዲያብሎስ የተወለደ ደግሞ አያመሰግናትም። ድንግልን ለማመስገን ሶስት ወገን መሆን ያስፈልጋል። አንደኛ ከእግዚአብሔር ወአስተንፈሰ ወአጽንዐ እግዚአብሔር ምስራቅ ሰሜን ወደቡብ ምስራቅን ሁሉ አሻተተ። ማርያም የተመረጠችው በምንድን ነው? ማርያም የተመረጠችው ምንድን ነው? እራሷን በመጠበቋ አይደል እንዴ? ንጹሕ በመሆኗ እራሷን ገዝታ በጸሎት ተግታ ታዛዥ ሁና ቅን ደግ እናት ሁና በመኖሯ ምስራቅ አየ እግዚአብሔር አጣ፣ ምዕራብን አየ አጣ፣ ሰሜንን አየ የለም፣ ደቡብን ተመለከተ አጣ። ወከማሁ ረከብኪ ከማ እንዳንቺ ያለ ግን አላገኘም። አንቺ የምትመረጭው ንጹሕ ሆነሽ ራስሽን ስለጠበቅሽ ነው። ሰው ራሱን ከጠበቀ ከኃጢአት አስወገደ እግዚአብሔር አይለየውም። ስለዚህ ትውልድ ከእግዚአብሔር የተገኘ ትውልድ እግዚአብሔር ያመሰግናል። ድንግልን ለማመስገን ከእግዚአብሔር ወገን መሆን አለበት ነው። ሁለተኛው ኤልሳቤጥ ነው። ኤልሳቤጥ የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ አንብቡ። ወደ ተራራውማ ሀገር ወደ ኤፍራታ ወደ ተራራውማ ወደ ይሁዳ አይቅታ ስትሄድ ይላል ኤልሳቤጥን አገኘቻት። ዘመዷ ናት። የሥጋ ዝምድና አላቸው። የሥጋ ዝምድና ስላላቸው ማርያም ወደ ተራራው ሄደች ይላል። ነይ ካልካት ትመጣላለች፣ ትምጣላቸው። አሁንም ከወደድካት ከፈለግካት ትመጣለች። ወደ ተራራው ሀገር ሄደችና ዘመዴ ኤልሳቤጥ እንዴት ነሽ አለቻት። እንዴት ናችሁ የሚል የሰላም ድምፅ ድንግል ማርያም ታሰማችሁ። እንዴት ነሽ አለቻት።
እንዴት የሚጠራ አንደበት ነው የሷ! የዛች 16 የ15 ዓመት ብላቴና ቆንጆ ይሁዳ ተራራ ላይ እዛ ላይ ወጣ ኤልሳቤጥን ደህና ነሽ ስትላት ደስታ ብቻ አይነበረም ኤልሳቤጥ ውስጥ የተፈጠረው። ምን ዘለለ? ጽንስ የሚያዘልል ነው የድንግል ማርያም ድምጿ። ክብር ሁሉ ለሷ ይሁን። ድምፅ ያዘልናል። ደህና ነሽ ሆይ፣ ሰላም ላንተ ይሁን፣ ሰላም ናችሁ የሚል ድምፅ ብቻ ስታሰማ አይደለም በሕይወት ያለነው ያልተወለደው ሕፃኑ ዮሐንስ እኮ ነው በከርሰ ኤልሳቤጥ ላይ ሆኖ የዘለለው። ከሰው ወገን ትመሰግናለች ማለት ነው። ኤልሳቤጥ ምን አለቻት? የጌታዬ ማን ነገራት? ለኤልሳቤጥ ማን አስተማራት? የጌታ እናት፣ የእግዚአብሔር እናት፣ የመድኃኒዓለም እናት መሆኗን ለኤልሳቤጥ ማን ነገራት? መንፈስ ቅዱስ። መንፈስ ቅዱስ ሲገልጽላችሁ ድንግልን ትወዳታለህ። መንፈስ ቅዱስ ከአንተ ጋር ከሆነ ልክ እንደ ኤልሳቤጥ ትገለጽላለች። የጌታ እናት፣ የእግዚአብሔር እናት፣ የመድኃኒዓለም እናት ሆና ይገለጻል። የጌታዬ እናት አለች። መንፈስ ቅዱስ አፏን ከፍቶ ፊቷን ጸፋት። የጌታዬ እናት። ሶስተኛው ከመላእክት ወገን ድንግልን ለማመስገን መልአኩ ገብርኤል ይላል አንዲት ሀገር ናዝሬት ገሊላ ለዮሴፍ እጮኛ፣ ጠባቂ ማለት ነው። እጮኛ በሶስተኛው እንዳተረጉም እጮኛ ለሆነች ወደ አንዲት ድንግል ሄደ ይላል። የድንግል ስሟ ማን ነው? ማርያም ይላል። መልአኩ ወደ እሷ ገብቶ ምንድን ያደርጋት? መጀመሪያ ምስጋና፣ ደስ ይበልሽ እግዚአብሔር ባለሟልነትን አግኝተሻል። ለምን ባለሟልነት አገኘች ማርያም? ራሷን ጠብቃ ስለሆነች። ራስን ጠብቀ ከኖርክ እግዚአብሔር ባለሟል ያደርጋል። ራስሽን ጠብቀሽ ሕግ ጠብቀሽ አክብረሽ ከኖርክ እግዚአብሔር ባለሟል ያደርጋል። እግዚአብሔር ፈቅዶ አንቺን መርጧል። ደስ ይበልሽ ከሴቶች ሁሉ እንደ ሴቶች አላት። አዎ ሲለያት ከሴቶች ሁሉ መርገመ አንስት መርገመ ሔዋን የሌለብሽ ልማደ እንስት የሌለብሽ ልማደ እንስት የማያገኝብሽ ልማደ እንስት ሐልዮ ሐሳብ የሌለብሽ ገቢር ተግባር የሌለብሽ ነቢይ በመናገር እንደ ሴቶች ጊዜያዊ ድንግልና ያይደለ ፍጹም ማኅተመ ድንግልና ሊለወጥ የማይችል አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። ማን? ማርያም። በማኅፀንሽ የሚገኘው የሚወለደውም እሱ ምንድን ነው? ቡሩክ ነው። የማን ልጅ ይባላል? የእግዚአብሔር ልጅ። የኤልሳቤጥን ቃል ማን ነገረው? ገብርኤል። ኤልሳቤጥ ምን አለች? የጌታዬ እናት። ገብርኤል ምን አለ? የእግዚአብሔር ልጅ። ከመላእክት የሆነ ትውልድ ምን ያደርጋታል? ድንግልን ያመሰግናል። ሰአሊ ለነ ቅድስት፣ ቅድስት ሆይ ለምኝልን፣ አማልጅን፣ ለምኝልን፣ ስለኛ አማልጅን ማለት ነው። ስለዚህ ከጸአት እስከ ጽናት ዛሬ የድንግል ማርያም ትንሣኤዋ በ14 ተነሳች። ዛሬ በ3ኛው ቀን ወደ አረገች። አንከብከው መላእክት እያመሰግኑ ልክ ዛሬ ኢየሱስ ክርስቶስ በአንደኝነት ቀድሶ በሁለተኛው ቄሱ ጴጥሮስን አድርጎ እስጢፋኖስ በዲያቆን አድርጎ ተንሱ ለጸሎት የተቀመጣችሁ ተነሱ እያለ ደግሞ ዮሐንስ ወንጌላዊ ሲያነቃቃ ሲቀድስ ነበር። እንደ ድል ሆኖ ደግሞ ዮሐንስ መዛር ይቀደስ ይለማቸዋል። እንደ ድል ሆኖ እና እግዚአብሔር ይሄንን በረከት ሲሰጥ ለተመረጡት ነውና ለዚህ አድርሶናል። እግዚአብሔር ይመስገን፣ ክብር ምስጋና ይድረሰው። እስቲ እንብላችሁ አመስግኑ። እግዚአብሔር ከሁላችን ጋር አይሁን። እግዚአብሔር ከሁላችን ጋር አይሁን። ማይድ ተነሱና እንዘምራለን ዛሬ ማይደረ መለኮት ማይደረ መለኮት ማርያም ብዙኃን ማርያም
አሜን።